ሱራፌል ተካ መኪና የታባቱ we did it አርገነዋል። በስማም 1 ሚሊየን ይህ ቲክቶክ ገብተን ነው የምናረጋግጠው። ወደ ቲክቶክ ገብተን ማረጋገጥ አለብን። ፖፑላር ኤሌክትሮኒክስ አንድ ሚሊየን ለምን ፎሎ አላረክም እንዳትሉኝ፣ እቺ ስልክ አዲስ ነች፣ ገና ነች ያወጣኋት። ፎሎ ማድረግም አልችልም። አፕል አይዲ ምናምን እንትን አድርግ ይለኛል። አያሳልፈኝም። ኤኒዌይስ 1 ሚሊየን ፎሎወርስ ጋይስ ቴንክ ዩ ሶ ማች። አመሰግናለሁ ላደረጋችሁት ሁሉም ነገር ማለት ነው። በጣም አመሰግናችኋለሁ ከልቤ እኔ Yo guys, እንድታስቡት መርሲ ቴንክ ዩ እንድታስቡት ማለት እንድታቁት የምፈልገው ነገር ከእናንተ ውጪ አዶናይ አይሆንም። አሁን ያለሁበት ደረጃ ሰዎችን ሳግዝ ነገሮችን ስፈጥር በእናንተ ምክንያት ነው። እናንተም አላችሁበት። እወዳችኋለሁ፣ አመሰግናችኋለሁ። ይህ ዓላማ እንዲሳካ ያገዛችሁኝ ቲክቶከሮች እንዳለ እወዳችኋለሁ፣ አመሰግናችኋለሁ። ማርያምንም ስም መዘርዘር ፈልጌ ነበር ግን ደግሞ እንዳልረሳ አንዳንድ ስሞች ገባችኋል። እወዳችኋለሁ። ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። አሁን ደግሞ አዲሱ ዓላማዬ ምንድነው? አዲስ ቴሌግራም ግሩፕ ክሬት እናደርግና ከዛ በኋላ እነዚህ ሁሉ ሰዎች ወደዛ ግሩፕ እናስገባቸዋለን። ከዛ በኋላ መኪና ብቻ ሳይሆን ቤት መሸለም እንጀምራለን። ኦኬ ከቤት ውጪ ደግሞ ሌላ ብዙ ነገሮች ብዙ ሽልማቶች ማዘጋጀት እንችላለን። በጣም ብዙ መረዳት የሚፈልጉ ልጆች አሉ። ቲክቶክ ላይ እንዲሳካላቸው የሚጥሩ ልጆች አሉ። እነሱን ማገዝ ፈልጋለሁ። በጥረታቸው እውነቴን ነው የምላችሁ በጣም ብዙ ወጣቶች ህፃናቶች እናግዛለን አብረን። በጣም ታላላቅ ካምፓኒዎች አሉ ኢትዮጵያ ውስጥ ማለት ነው ጋይስ። እኛ እነዚህ ካምፓኒዎች ተጠቅመን እኛም እየጠቀምናቸው እነሱም እኛን መጥቀም ይችላሉ። which is የፈለግነውን ነገር ማድረግ እንችላለን። ይህ ደግሞ ምንድነው አርቲስቶችን እንዲከበሩ ማድረግ የበለጠ ወጣቶች ደግሞ የበለጠ እንዲበረታቱ ማድረግ፣ የተራቡ ልጆች ማገዝ መመገብ። ተረዳችሁኝ አይደለ? ስለዚህ ቲክቶክ ባይኖር ይህ ኢንጌጅመንት ባይኖር በጣም ብዙ ካምፓኒዎች ከኛ ጋር ያን ያህል እንደማይሰሩ አውቃለሁኝ። ስለዚህ እናንተም አላችሁበት ልላችሁ ፈልጋለሁ። ኦኬ ጋይስ እናንተም አላችሁበት፣ ሁላችንም ነን ይህ ነገር ያመጣ ነው። እወዳችኋለሁ። I'm so happy ዋው። እስኪ ኮሜንታችሁ ላንብብ። ምን እየተሰማችሁ ነው እናንተ? How are you feeling? ምን እየተሰማችሁ ነው? ምን እየተሰማችሁ ነው ጋይስ? ቻት ላይ ጻፉት እየተሰማችሁ ያለው ነገር። ኦኬ አሁን ሐሳባችሁ መካፈል ፈልጋለሁ። የሆነ ቪዲዮ ሼር አድርጌያለሁና ምን ታስባላችሁ ጠይቃችሁ ፈልጋለሁ። ምን ታስባላችሁ? ቆይ ላሳያችሁ። ባይ ዘ ዌይ የዲቻ ቦይስ አካውንት ቲክቶክ አካውንታቸው ዲቻ ቦይስ ለምንድን ነው የጠፉት ምናም ካላችሁ ማለት ነው እቺ ስልክ እንግዲህ እስካሁን እጄ ላይ አልነበረችም። የዲቻ ቦይስ አካውንት ደግሞ እዚህ ጋር ነው ያለው። አሁን ዲቻ ቦይስ አካውንታቸው ይንቀሳቀሳል ታያላችሁ። እሺ ስሙኝ፣ ይሄኛው ቪዲዮ አይታችሁታል? ይሄኛው ቪዲዮ ምን ታስባላችሁ? ምን ታስባላችሁ? ቴልሚ ማን ናቸው? ስማቸው የገመተ ማርያምን ጀግና ነው። ማን ናቸው እነዚህ? ማን ነው? ገምቱ። ጋሽ ፋንቱ ማንዶዬ። እሺ ምን ታስባላችሁ? ብዙ ሰዎች አዶናይ እረፍት ውሰድ፣ ለምን አይቀርብም፣ ለምን አይቆይልም ምናምን እያላችሁ ነው። ለምን አርፋለሁ? እኔ ወጣት አይደለሁ? 25 ዓመቴ። አይ ቲንክ ምግብ መብላት አለብኝ። አዎ እየከሳው ነው። ህፃን ልጅ መሰልኩላችሁ። አለባበሴም ቀየርኩት። ከዛ ሱፍ ምናምን ወጥቼ ስለዚህ ጋሽ ፋንቱ ምን ታስባላችሁ ጋይስ? ምን ታስባላችሁ?
እንጀምረው ይጀመር እንዴ? አሁን ጊዜ ለራስ እኔ ካናዳ 3 ዓመት ሙሉ ለራሴ ጊዜ ወስጄ አይደል እኔ ተጨናንቄ ላብል የደረስኩት። እኔ ከራሴ መውጣት የምፈልገው እኔ ነው ብፈልግማ። ይጀመር ወይስ አይጀመር? ጋይስ ምን ታስባላችሁ? ይጀመር ወይስ አይጀመር? በጣም ብዙ ሰዎች እንትን እያላችሁ ነው። ባምቢ እያላችሁ ነው። የመኪና ቻሌንጇ ነው የባምቢ ባይዘው ይሄ የበላው ነው። በቃ ጸዴ ችግር የለውም። ይጀመር ብላችኋል። ነገ አዲስ ቪዲዮ ጠብቁ። እሺ እወዳችኋለሁ። ይኸው አዶናይ ለራስህ እረፍት ውሰድ ምናምን እያላችሁኝ ነው። አሁን ገብቼ ልተኛ ነው እኔ በቃ አሁን ገብቼ ግን ለዛሬ ብቻ ነው። አሁን እንዴት እንደተቆናጠነጥኩኝ አልገባችሁ። መኪና ውስጥ ሆኜ ከማናጀሬ ጋር እባክህ እንደዚህ ባረግስ፣ እንደዚህ ኮንተንት ልስራ፣ ቪዲዮ ልቅረጽላቸው፣ እንደዚህ እንዳይደብራቸው እንዲዝናኑ ምናምን እያልኩኝ ማለት ነው እንትን አደረኩት። ይኸው ገባው እኔ ገባው ቤታው ሄልፕ ባምቢ